እኛ ሀገር የላዳ ሹፌሮችና የሹፌሮች ጨዋታ pure chaos. ጎሳቁሉናል የግልጽ ምስል It's time for my tea party. ኦኬ አልኩት። እኔ ማየት አልችልም። ለማንኛውም ጋይስ እንግዲህ ፒራሚዱ ከኋላ ላይ ነው ያለው። በጣም ያምራል። ሰላም እንዴት ናችሁ? ናቲ ነኝ። ዛሬም በአዲስ የሪአክሽን ቪዲዮ ለእናንተ መጥቻለሁ። ከ3 ወር ቆይታ በኋላ ነው በቪዲዮ የተገናኘ ነው እዚሁ ዩቲዩብ ላይ። ዩቲዩብ ከጀመርኩኝ ወደ 8-9 ወር አካባቢ ሆኖኛል። በዛም ውስጥ እንግዲህ የተለያዩ ቪዲዮችን ሰርቼላችኋለሁ። እየጠፋሁ እየመጣሁኝም ቢሆን ሰርቼላችኋለሁ ሳይሆን ሰርቻለሁ። ለምን ለእናንተ አስመስለዋለሁ። ለእኔም ይጠቅመኛል። አሁን ባይሆንም ወደፊት ለእኔም መጥቀሙ አይቀርም። እንግዲህ በ9 ወር ጊዜ ውስጥ የተለያዩ ቪዲዮዎች ሰርቻለሁ። ቪዲዮ ደግሞ በአጠቃላይ ከሰራሁኝ 9 ወር 9 ወር ሆኖኛል። በስመ አብ ቪዲዮ ደግሞ ከሰራሁኝ ኦልሞስት 3 ወር አካባቢ ሊሆነኝ ነው። 3 ወር እንደዛ 3 ወር አካባቢ ሊሆነኝ ነው። የመጨረሻው ቪዲዮ ይሄ ነበረ። ጃኒን ታላቁ ሩጫ ላይ የታላቁ ሩጫ ቭሎግ ሲሰራ ጃኒን አግኝቼው የተወሰነች ፓርት ላይ ምናምን ሆነ ቪዲዮ ሰርቻለሁ። ብቻ የዛሬ ቪዲዮአችን የሚሆነው የጃኒን የግብጽ ቆይታ አብረን ያለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ለቪዲዮ ልግባ። ከኢትዮጵያ ቀጥሎ የ114 ሚሊዮን ህዝብ መኖሪያ የሆነችው እንዲሁም ደግሞ በአመት ብቻ ከ15 ሚሊዮን ቱሪስት በላይ የምታስተናግደው የ5000 ዓመት ታሪክ ያላት ሀገር በዛው ገና ሲጀምር አቋረጥክ እንዳትሉኝ እንጂ የጃኒን የሰሞኑን ፐርፎርማንስ በጣም እያደነኩት ያለሁት። ቪዲዮቹ ሲሰራ የሚዘጋጅበት መንገድ በኋላ ላይ መጥቀሳችን የማይቀር ነው። ከዚህ በፊት የነበረውም ቪዲዮ ላይ ከዚህ ቀጥሎ የለቀቃቸውን ቪዲዮዎች ላይ አላየሁትም። አብሬያችሁ ነው ማየው ምናምን ብዬ አልሰክሳችሁም። አይቻችኋለሁ ቪዲዮቹ። በጣም ሪሰርች አድርጎ ነው የሚሰራው። ይሄ ቭሎጉ ውጭ ላይ የምናያቸው የትራቭል ቪዲዮዎች አሉ ወደዛ የሚሄድ እንትን አለው ምናምን እና ናይስ በጣም ጸዴ ነው። የሆነ አንድ ሌብል ከፍ እያደረገው ነው ከኢንተርቴንመንት ባለፈ ስለሚሄድበት ሀገር ሪሰርች አድርጎ ምናምን ሞር ትራቭል ኮንተንት እንዴት መምሰል እንዳለበት ለእኛ ለጁኒየር ኮንተንት ክሬተሮች አሪፍ ነገር ይዞ እየመጣ ነው። በጣም ደስ የሚል ነገር ነው። which is good nice ብራዘር እንግዲህ ጃኒ ራስን ጠብቅ። በጣም አብሽ ግን ለምንድን ነው ዩቲዩብ የማይጀምረው? አንድ ጀማ ናቸው ሁሉም እዛ ቤት ያለ ሰው በሙሉ ያዘው ጀማ ላይ ሁሉም እንትን አላቸው ዩቲዩብ አላቸው ምናምን። አብርሽ ግን ለምን ዩቲዩብ እንደማይጀምር ሁሌ ነው ግራ የሚገባኝ። ማለት ምን አትሆኖ ሊሆን የሚችለው ምናምን ብዬ እያሰብኩኝ ነው። እንደ ክሩ ቪዲዮ ይቀርጻሉ። ከዛ ራሳቸው ላይ ደግሞ ሁሉም ኢንዲቪዥዋሊ ፖስት ያደርጋሉ ምናምን እና ቢጀምር አሪፍ ሄዳል ብዬ ማስበው አንድ ሰው ነው። አንድ ኮንተንት ክሬተር ነው። ፕላስ ደግሞ ድምፁን ሰምታችሁት የምታውቁ ከሆነም ለሬዲዮ በጣም የሚሆን ድምፅ ነው ያለው እና ፕሊስ አብርሽ ይሄን ቪዲዮ እያየው ከሆነ ጀመር አለብን። ኮንተንቶች ማየት እንፈልጋለን። ስመከር ማለት ነው። ብቻ ግን ቢጀምር ደስ ይለኛል እውነት። ብዙ ዋር የሆኑ ነገሮች አሉ። እያስፈራራኝ ነው። ድምፁን እየሰማችሁት የእውነት አስፈሪ ሀገር ነው። ራስን ጠብቅ። ስቴጅ ስትራመድ ግራቀኝን ያትበላ ነው መልካም ብዙ አታስፈራሩት እንጂ ገና ሳይል። ጋይስ እንግዲህ ከምሽቱ 3 ሰዓት ከ20 ሆኗል። አሁን ቦሌ ኢንተርናሽናል ኤርፖርት ነው የምንገኘው። Pure chaos. ጎሳቁሉናል የግልጽ ምስል እንዳያችሁት ብዙ ፖሊሶች የግብጽ ሰዎች ዩቲዩበሮች እየመጡ ቪዲዮ እንዲሰሩ አይፈልግም። ያ ምንድነው የሀገሯን መጥፎ ጎኗን ብዙ ዩቲዩበሮች ከዚህ በፊት እያሳዩ ስለነበር በዛ ምክንያት በቃ አይወዱም። እንደገና ደግሞ ከቀረጻችሁ ደግሞ ብር አምጡ ነው የሚሏችሁ፣ ሊጠቀሟችሁ ይፈልጋሉና እኔ በሚልበት ሰዓት ይሄ ነገር ይፈጠራል ወይስ አይፈጠርም የሚለው ነገር ሁሉም ነገር አሳያቸዋለሁ ማለት ነው። አያችሁት አይደል ጋይስ? በጣም ብዙ ፖሊሶች ነዋሪዎቹ እንዳለ የሚቀርጽ ሰው አይወዱም። ግን ያው አሜሪካ ፓስፖርት አለኝ ብዬ ይለቁኛል፣ አያስቸግሩኝ ተስፋ አደርጋለሁ። ጥሩ ዜናው ደግሞ በሁለተኛ ቀን የአባይ ውሃ ላይ እንሄድና ስለ ግብጾች አባይን ስለምን እንደሚጠቀሙት እናያለን። አባይ ውሃን ለመጀመሪያ ጊዜ በእጄ ነካዋለሁ ማለት ነው እና ያለፍኩትን መከራ እንዳትጠይቁኝ። ኢሮፕ ከሄድኩ ጀምሮ የኤርፖርት ነገር ቀንቶኛ አያውቅም። ለማንኛውም ቦርዲንግ እየተጀመረ ነው፣ ተከታተሉ። ጋይስ እንግዲህ ውስጥ እየገባን ያለ ነው። መጽሐፍ እያነበብኩ ነው የሚሄደው። አባት ሰሞኑን አዲስ ነገር ጀምረናል። አሳልፉኝ
ጋይስ እንግዲህ ግብጽ ገብቻለሁ ከሌሊቱ 8 ሰዓት ነው የገባነው 1 ከ10 ምናምን ነው 7 ሰዓት ግን 1 ሰዓት ሙሉ ቪዛ ስጨርስ ቪዛ $25 ከፈልኩኝ ብዙም አይደለም ግን ጣጣው ያስቸግራል እንደገና ደግሞ እዚህ ሻንጣው አልመጣ ብሎ በቃ እየጠበቅኩ ነው ያለሁት ሻንጣዬን ይዤ ስወጣ እንገናኝ እናንተ ተሰቃዩን ይሰቃያሉ ሰብስክራይብ ብቻ አድርጉ ሰብስክራይብ ያደርጋችሁ ሻንጣዬ ሻንጣዬን መታለች እቺ ነች መሰለኝ ወይ ጣጣ እኔ ስለዚህ ሻንጣ ብዙ ጉድ ምነግራችሁ ዛሬ ዝም ብላችሁ ስም ሂጂ ካጠገቤ ደግሞ ምን ታክላለች በስማ ይሄ ሻንጣ ኬሪዮን ዛሬ 4000 ብር ነው 22 የገዛሁት ሰውየው ፕሌን ውስጥ ይገባል ብሎኝ ከዛ እነሱ ደግሞ ትልቅ ነው አሉኝ እቺ ለምታክል እኮ ነው በማርያም ወይ ጣጣ እንግዲህ ኤርፖርቱ ይሄን ይመስላል ብዙም አልቀርጽም ጋይስ እንግዲህ ሩማችን ገብተናል በመከራ ኦ ማይ ጋድ ያሳለፍኩትን አትጠይቁኝ ጋይስ አይ ቲንክ ስካም ደረገ ነው ስንት ብር እንዳወጣው አላቀም ላሳያችሁ ቆይ ስንት ብር እዚህ ጋር አስቀምጠዋለሁ ለማንኛውም ከኤርፖርት ሆቴል ድረስ እኔ ፒራሚዱ አጠገብ ነው ያለው ጧት ስንነሳ ፒራሚዱን አሳያችኋለሁ ወሬው ልተውና ሩም ቱር ላሳያችሁ ሻንጣ ያለ እዛ ጋር ብር አለ ሶ ቀጥታ ስገቡ ብሩ ነው ባይዘው ጋይስ ሶ ቀጥታ ስገቡ አልጋቸው ጽድት ያለች ነች ኤሲ ያለው ምናምን እንደዚህ አይነት ሩሞች በጣም ማለት እንደ ሀገሩ ሞቃት ከመሆኑ አንፃር ነው በጣም ጽድት ያለ ነው ፕላስ እነሱ የሚጫወቱትን ጨዋታ ነው እነሱ የሆነ ሂስቶሪካል የሆነ ነገር ከአልጋችሁ ጀርባ ብታምኑበትም ባታምኑበትም ብዙ የሚወራበት ነገር አለ ይኖ ታውቁታላችሁ ዲኖ አላላችሁም ግን በቃ ፕሮሞት ማድረግ አለባቸው ሶ ፕሮሞት ያደርጉታል አይሰማችሁም ብዙ ቱሪስት ዴስቲኔሽን ነች ሶ አይሰማችሁም ማለት ነው አልጋው ምናምን ግን በጣም ነው እንደዚህ ጋር ቲቪ አለ ኤሲ አለ ይላሉ ከዛ እዚህ ጋር ቲቪው አለ መሰለኝ ከዛ በግራና በቀኝ መብራት ከዛ እዚህ ጋር ማስቀመጫ አለ ኪችን አለ ሻይ ማፊያ አለ ከዛ ደግሞ ሽንት ቤቱ አለ ሽንት ቤቱ ዋው በጣም ነው ሽንት ቤት በስማም ሽንት ቤት በስማም እዩት አየ ይወላችሁ ወይኔ ኢጂፕት ጋይስ ተሰቃዩ እኮ ስቃይ አልዋሻችሁም ጋይስ ላይክ እውነቱን ነው የምነግራችሁ እግዚአብሔርን አልዋሻችሁም ፈርቻለሁ ነገ ከነገ ወዲያ ኖ መጣና ሰውየው ሻንጣዬን ካገኘው ሻንጣዬን ካገኘው በኋላ ሰውየው መጣና ሰላም ነው ምናምን አለኝ ደግሞ እንትና ባጅ አለው በቃ እዛው ነው የሚሰራው ዌልካም ቱ ኢጂፕት አለኝ ኦ ቴንክ ዩ ከዛ ወሬ ጀመረ እንዴት ነው ዋይፋይ ትፈልጋለህ አለኝ አይ ችግር የለውም ነው እንጂ መጀመሪያ ሊረዳኝ መስሎኝ ዋይፋይ ትፈልጋለህ ስለኝ ከዛ ቪዲዮን አስታወስኩ ለካ ትንሽ ነገር ይሰጧችሁና ብዙ ብር ይጠይቁኝ ነው ማለት ነው ፈራው ከዛ እሱን ከጨረስኩ በኋላ ደግሞ ታክሲ አለኝ ደግሞ ከዛ ያልኩኝ ከዛ ኡበርን ቼክ ላደርግ ሲል ኢንተርኔት አስቸገረኝ ኢንተርኔት ልገዛ ደግሞ እዛ ሲል ደግሞ ሲም ካርድ ስልኩ ውስጥ መግባት አለ የኔ አይፎን ደግሞ ሲም አይገባበትም ኢሲም ነው ኢሲም ደግሞ አንቀበልም አሉ ወይ ጣጣ ሰውየው ኖ ከአሜሪካ ሙድሚ ነው ዋይፋይ አለ ታክሲ ውስጥ አለኝ ወይ ጣጣ አላመልጦም ከዛ ኡበር ቼክ ሳደርግ 400 ብር አለኝ 400 ብር ላይክ $3 ምናምን ከዛ እንዴት ልጥራ ኡበር ምክንያቱም ላይክ በጣም መውጫውን አላቅ መግቢያውን አላቅ ከዛ ሰውየው ስንት ነው አልኩ እንዴት ልጥራ ኡበር ምክንያቱም ላይክ በጣም መውጫውን አላቅ መግቢያውን አላቅ ከዛ ሰውየው ስንት ነው አልኩት ከዛ ስንት ነው ግን በጣም ሪስክ ነው ማታውቁት ሀገር ሄዳችሁ ብቻችሁ ማለት ምን እንደሚፈጠር ምናምን አታውቁም ከኢትዮጵያ ጋር ካላት ነገር አንፃር አሁን ከግብጽ በርግጥ ጃኒ የአሜሪካ ፓስፖርት የአሜሪካ ናሽናሊቲ ስላለው ኦኬ ችግር የለውም ግን ሀበሻ ሆናችሁ እንደዚህ አይነት ከኢትዮጵያ ጋር ገባውጣ ነገር ያላቸው ሀገሮች ሄዳችሁ ቪዚት ማድረግ በጣም ሪስክ ነው ኢቭን በጀማ ሆናችሁ አንዳንዴ ሪስክ ይሆናል ማለት አታውቁትም ሊተናኮሏችሁ ይችላሉ የሚፈልጉትን ያደርጋሉ እጃቸው ላይ ሩቱምትና ፕላስ ደግሞ የትም ቦታ ሲሆን እንደ ኤክስፒሪየንስ በጣም ጸዴ ነው እኔም ወደፊት የትራቭል ኮንተንት ስጀምር ልሄድባቸው የምችላቸው ቦታዎች ይኖራሉ ብቻዬን ግን ደግሞ በጣም ሪስክ ነው በእርግጥ ሪስኩ ቪዲዮን ያሳምረዋል አሁን ጃኒ እንደሚለው ስካመሮች መኖራቸው ምናምን ግን ትንሽ አስፈላጊ 1000 ምናምን ብር አለ የኢጂፕት ሶ ስንት መጣ $23 ግን $23 to $20 ክፈል አላለኝ ሶ ከዛ ገብቼ አድራሻውን ቼክ ሳደርገው 18 ማይል ነው ከኤርፖርት ሆቴል ድረስ ማለት ነውና I was like ወይኔ በቃሽ ለመጨረሻ ጊዜ እሰጠዋለሁ ኡበር ብጠራ በዛ ከተባለ $5 ነው የምከፍለው ግን ለምን እንደሆነ ባላቅም ናይስ ስለሆንኩ ነው አላቅም እኛ ሀገር የላዳ ሹፌሮችና የሹፌሮች ጨዋታ ኡበር ላይ $4-5 እንደዛ ነው አይደል በዛ ከተባለ $5 ነው የምከፍለው ኡበር ላይ $5 የምትከፍሉትን ኖርማል ኤርፖርት ለምታገኙ ሹፌር ግን $23 ማለት ቱ ማች
በጣም ወደ $18 ምናምን ጋር ትበላላችሁ ማለት የኛ ሀገር የራይድ ሹፌርና የላዳ ሹፌር ልዩነት ነው። ግን ለምን እንደሆነ ባላቅም ናይስ ስለሆንኩ ነው አላቅም። ቅር ካላችሁ የላዳ ሹፌሮች ሆናችሁ የምታየው ኦር ፋሚሊ ያላችሁ ምናምን ሪል ኤክስፔሪንስ ያደረኩት ነገር ስላለ ነው። በጣም $100 ምናምን ብር መንገድ የሚጠቀሙባቸው አድቫንቴጆች ስላሉ ነው። የላዳ ሹፌሮች $100 ምናምን ብር በራይድ የምትሆን መንገድ ዝናብ ስለሆነ ዝናብ ላይ ቆሜ እንደዚህ ሊትራሊ ማታ $400 ምናምን ብር የጠየቀኝ ጊዜ አለ ማለት ሁላችሁንም የሆነ እንዴት ነው ግሩፕ ጀጅመንታል አይደለም ግን የተዘጋጀን ፕላትፎርም ስለሌለ እንደፈለጉ ነው እንደ ፍሪ ማርኬት ስለሆነ ለዛ ነው እና ሪል ኤክስፔሪንስ ያደረኩት ነገር ስላለ ግብጽ ሄጄ ሳይሆን እዚሁ እንዴት አያችሁት? ቤቴ ወደዳችሁት? ሆፍሪ እንደምትወዱት ተስፋ አደርጋለሁ። በጣም ወድጄዋለሁ። ለ3-4 ቀን እዚህ ነው የምንሆነው ማለት ነው። በተረፈ በተኛ ትፈልጋለሁ። ጠዋት ቁርስ አላቸው ሩፍቶፕ ላይ ለዞም ኦ ማይ ጋድ ጋርስ አልዋሻችሁም። ጠዋት ሩፍቶፑ ፒራሚዱ እንዳለ ያሳያቸዋል። ፒራሚድ ኦፍ ጊዛ የተባለው ዋናው 4500 ዓመት የቆየው በተረፈ ጋይስ እቺ ኬሪዮን አሰቃየች ግን ታምራለች። 4000 ብር ነው የገዛሁት። አሁን ከምሽቱ 9 ሰዓት ነው። ምንድነው በጣም 4000 ሰዓት ነው። ከኤርፖርት እዚህ እስክንመጣ ድረስ ርቀቱ ኦ ማይ ጋድ ያሳብዳል። በተረፈ አሁን ልተኛ። ጠዋት ቁርስ ስላላቸው ባይ ዘ ዌይ ጋይስ ላሳያችሁ ነው። እዚህ ጋር ፍሪጅ ውስጥ ማለት ነው ኧረ የተወደዱ እኮ ናቸው። ይኸውላችሁ ለስላሳ የተማረ ሀገር ይሄን ጀምሬዋለሁ። እዚህ ጋር ደግሞ ስመጡ ቺፕስ ምናምን ዋፍላ ትሪትመንታቸው የት ነው እኛ ሀገር እንደዚህ የሚቀርበው? በእርግጥ እኔ ብዙ ኤክስፔሪንስ የለኝም እንደዚህ ትልልቅ ሆቴሎች ላይ ምናምን፣ ግን አለ እንደዚህ ነገር እኔ ያጋጠመኝ እቺ የምትነከሯ ቲባክ፣ ከዛ ውሃ ማፊያ፣ ከዛ የሻይ ብርጭቆ ሜቢ ሹገር፣ እሱም ያው ችግር ሳይሆን እንደዚህ የዚህን ያህል ግን ትሪት የሚያደርጉ አሉ። እስኪ ኮመንት ላይ ጻፉልኝ እናንተ ኤክስፔሪንስ ካደረጋችሁት። እኔ ሜቢ 5 ስታር ሆቴሎች ትልልቅ ሆቴሎች ምናምን ኤክስፔሪንስ ስለሌለ ሊሆን ይችላል ግን ገጥሞኛ ማለት ይሄን ያለው ትዊንኪስ ኦ ማይ ጋድ ጋይስ ክፈል እንደሉኝ ባይ ዘ ዌይ ታገሱኝና ስሙኝ እሺ። ሶሪ ስሙኝ። ሊሳብ ሲመጣ ምናምን ይሄ ክሊኒክ ምናምን ሄዳችሁ እንደሚሰራላችሁ አለ አይደል? ሆስፒታል ተኝታችሁ ምናምን ስትወጡ እንደሚሰራ አንድ ትዊንኪ ይበልታል። ፔፕሲ ትንሿን የጠጣው ትንሿን ፔፕሲ የነበሩትን ስለምናውቃቸው ሂሳብ የሚመጣው ያልገው ነበር የተጠቀምካቸው እነዚህ ናቸው። በቸኮል ትወዳላችሁ ግን የቀኑን ሙሉ ቪዲዮዬን ነው በአንድ ቪዲዮ ማድረግላችሁ። ትዊንኪሴን እየበላው በሰዓት ይበላል በላው ችግር እንጂ ኧረ የረሳሁት ነገር እግዚአብሔርን የረሳሁት ነገር እንጂ ባለታክሲው ሰውዬው የመጀመሪያው ሰው የነገርኳችሁ ማለት ነው። ታክሲ አለኝ ምናምን ያለኝ ሪሲት አወጣ ምናምን ኦፊስ አላቸው። ኦፊስ አስቆርጦ ምናምን መጣና እዛ ሹፌሩ ጋር ወሰደኝ። ሹፌሩ $20 ከፍላለሁ አልኩት። $20 ከፍላለሁ ካልኩት በኋላ ምናምና በቃ ተከተለኝ አለኝ። ከዛ እከተለዋለሁ በዚህ ይወስደኛል፣ እከተለዋለሁ በዚህ ይወስደኛል። ከዛ ደግሞ ከፈልኩ ሪሲት ምናምን ጨራርሽ ወጣው። ከዛ ውጭ ወጣናል በዚህ ይወስደኛል። በዚህ እኔ ገና ከተማውንም ማየት አልቻልኩ። ሰውዬው ሻንጣዬን ይዞ በቃ ተከተለኝ ይሮጣል። ከዛ ደግሞ ወጣ ያረግና ሲጋራውን ለኩስ ታጨሳለህ እንዴ? ስንት ሰው ነው ታጨሳለህ? ሲጋራ በጣም ነው የሚወዱት። ስታርባክስ ደግሞ አየሁ አጋጣሚ አይታችሁት ከሆነ ሹፌሩ እንግሊዝኛ አይችልም። ይውዳዱ ምናምን በጣም የሚደብረኝ እንደዚህ ማላውቀው ሀገር ሄጄ ምናምን እንደዚህ እንግዳ ሆናችሁ ተውት። እንግዳ ሀገሩ ዜጋ ሆናችሁና በጣም የሚያስጠላው ሲጋራ ምናምን ወጥቶ ያጨስባችሁ ላይረብሻችሁ የሚችሉ ሰዎች ልትኖሩ ትችላላችሁ። ፐርሰናሊ እኔ ግን በጣም ነው የሚደብረኝ። ገና ለሀገሩ እንግዳ ሆኜ እንዲያዋከቧችሁ ምናምን ፒስ አለው። ትራንስሌት ያወራ ታጨሳለህ አለኝ። አላጨስም። ላጨስኝ አለኝ። አጨስ መንገድ ትከፍታለህ በትራንስሌተር ዘፈን አይቶ። ከዛ መጨረሻ ላይ ልክ እዚህ ሆቴል እንደርሳለን። ጻፈና አየዋለሁ የቲፕ ሰዓት ነው አላለኝ። ልገው ታይም ፎር ማይ ቲፕ አለ። ኦኬ አልኩት። ከዛ በቃ ወጣውና 200 ሰጠሁት። ይሄ መበላቴ ነው። ዝም ብላችሁ ቁጣ የግብጽ ነው እሱ ማለት $3 ነው። አምላክ አሜን አይ ኖው። ይሄን ሁለቱን ጨምሬ ከዛ ያመጣኝ ነበር። ግን ትልቅ ሰው ናቸው ባይዘው እዚህ ሀገር ኢጂፕሽኖቹ ሽማግሌ ናቸው። መቶ ምናምን በቃ እንዲህ ስለኝ ጨንቀኛል። አምዝ ላይ ጋዴም ወዩ በእናትህ ሰብስክራይብ አድርጉኝ እሺ። ሰብስክራይብ አድርጉ ግድ ይላችሁ። ይሄ ቪዲዮ ስታዩት 251,000 ካላለፈ አረካመው እንዴ። ለማንኛውም ጋይስ ጠዋት እንገናኝ። 1 2 3 ምን
በጣም ነው አይ ጋይስ ከኃይለኛ እንቅልፍ በኋላ እንግዲህ ጠዋት ነግቶ ይኸው ሩፍቶፕ ወጥቻለሁ። ከላይ ነው የምገኘው የፎቁ ላይ። ስለዚህ አሁን 1 2 3 ቪው አሳያቸዋለሁ ማለት ነው። በስማ እኔ ማየት አልችልም። ለማንኛውም ጋይስ እንግዲህ ፒራሚዱ ከኋላ ነው ያለው። በጣም ያምራል። በጣም ነው የሚያምረው። ጽድት ያለ ነው ግን አይመስልም ቦታው። እንደዚህ አይነት ቦታ ያለ ሆቴል አይመስልም ሩሙ ምናምን ስታዩት በጣም ነው የሚያምረው። እኛ ሀገር ያለው ልክ አርባ ምንጭ ምንድነው ፓራዳይዝ አይ ቲንክ እንደዛ ነው። እጄ እኮ አለ ከማያቸው ከዩቲዩብ ምናምን ነው። ይሄኛው ያኛውም እንደዛ ነው። ቁርስ የምትበሉበት ቦታ ምናምን በጣም ነው የሚያምረው። ይሄ ግን ይለያል ማለት እንዲህ ምን አይነት ቁርስ ነው የምትበሉት አስባችኋል? የስንት ሺህ ዓመት ታሪክ እያያችሁ ፊት ለፊት በጣም ብዙ ሰው ለማየት የሚጓጓውን የሆኑ ነገር ላይ ብቻ የሚያየው ምናምን ሜይ ቢ እንደኛ እንደ ድሮ ደብተር ላይ ምናምን ብቻ የምታየው ሰዎች ይሄን ያየህ ቁርስ መብላት ማለት ትስቱማች በቃ ማለት ይሄ ነው መዝናናት ለኔ። ሆቴሉ የኤርቢኤንቢ የራሳቸው ሩፍቶፕ አላቸው እና እዚህ ቁርስ ጠዋት ቁርስ አላቸው መሰለኝ። በተረፈ ያምራል። ዋናው የመጣንበት አንደኛው ትላላቸው ፒራሚዱ እዛ ጋር ያለው እንዴት እንደሚያምር ያምራል የሚባለው እንዴት እንደሚያስደንቅ በጣም ትልቅ ነው ነገር ብዙ ነው መስማምቦል። በዚህ አጋጣሚ አሁን ያለውበት ቦታ በጣም ዘመናዊ የግብጽ ቦታ አይደለም ያለው። ለማንኛውም ሩፍቶፕ ፒራሚድ ይባላል ያለውበት። ቁርስ እዚህ ቢበላ ከሆነ አላቅም፣ ካልበላው እዚህ ዛሬ ቀንም ሙሉ ፒራሚዱ ጋር ሄደን ትልልቅ ታሪኮች እንሰማለን፣ እንማራለን፣ ማቆም ማካፈላችኋለሁ። ስካምም ከመደረግ እንቆጠባለን ብዬ ተስፋ አደርጋለሁ። ስለዚህ ለማንኛውም በድጋሚ ሰብስክራይብ ያደርጋችሁ ተከታተሉ። አይ ጋይስ እንግዲህ ልብስ ለባብሼ ትንሽ ጨራረስኩኝ። ቅድም እንደወጣው እንደዚህ ያታሳይ ለምን እንደመሰለኝ አላውቅም። ማታ ትንሽ ቀዘቀዝ ነበር ከኤርፖርት ስመጣ። ለማንኛውም አሁን ወደ ፒራሚዱ እንሄዳለን። ሰዓት አንገልም ዘንድሮ። በተረፈ ትንሽ አልጌ ላስተካክላት ሻልሻል ያነበብኩ ነበረ ፕሌን ውስጥ። ከዛ የሆነ ሰዓት ላይ ያነበብኩት ፔጆች እንዳለ ተገንጥሎ አልወጣም። መንገድ ላይ ነበር የገዛሁት ከመጽሐፍ አዟሪዎች እና ብዙ መጽሐፍ አለኝ። በጣም መጽሐፍ እገዛለሁ እጄ ላይ ብር ካለ ምናምን፣ ግን ማንበቡ ነው ችግሩ። መቼ እንደማነባቸው አላውቅም። እጀምራለሁ የሆነ ፔጅ ምናምን እንቅልፌ ይመጣል ምናምን ተኛለሁ። ከዛ ታክሲ ላይ ምናምን ለማንበብ ሞክራለሁ የሆነ ቦታ ሲሄድ ስራ ምናምን። ከዛ ወይ አሁን ሰሞኑ ከምሰራበት ቦታ ከቤት ስራዬ ድረስ ምናምን በጣም ያጭር የትራንስፖርት እንትን ነውና የሆነ 4-5 ፔጅም አታነቡም። በቃ ቁጭ ብለዋል እዛ ሼልፍ ላይ ምናምን አሉ መጽሐፎች። በጣም እወዳለሁ መግዛት፣ ማንበብ እፈልጋለሁ ምናምን፣ ግን ሰነፍ ሆኜ ይሁን ሶሻል ሚዲያ ያመጣው ተጽዕኖ ይሁን ምናምን አላውቅም። አንቺ ግን ይመችሽ? በዚህ አጋጣሚ የት ነው መጽሐፍ አሪፍ መጽሐፍ ኦሪጂናል የማገኘው? ኖትቡክ አለ እዚህ ውስጥ፣ ጃፋር ፓስፖርት ያለ። ይህን ቦርሳ ይዤው መውጣት እፈልጋለሁ። ስለዚህ ፓስፖርቴ፣ ፓወር ባንክ፣ ችኛዋም ካሜራ አለች፣ ዲጂ አክሽን 3 ካሜራም አለ። በጣም የሚያስፈልገን ነው፣ ግን ላንጠቀመው እንችላለን። እስካሁን የምታዩት ቭሎግ እንዳለ በስልክ ነው የሚቀረጸው። ኦኬ ጋይስ፣ አሁን ጉዟችን ወደ ጊዛ ፒራሚድ። ከሆቴሌ 5 ደቂቃ ነው የሚፈጅብኝ። በመኪና ነው በወክ ነው 5 ደቂቃ። ኧረ ቤትም ያዋጣል። ለማንኛውም 5-10 ደቂቃ በእግር ለመሄድ እሞክራለሁ። ትንሽ ሰፈር ያስፈራል። ማታ ስንገባ ትንሽ ያስፈራኝ ነበር። ለማንኛውም ቆላልፍ እንወጣለን። ላፕቶፔን ክፍትቻት ነው የሚሄደው። ከሆቴል ኤርቢኤንቢ እየወጣው ነው። በስመ አብ እንዲያቧራ በኢየሱስ በቀን አያስፈራም። እንደፈራሁት አይደለም። በለው ባይዘው ልብ ያልኩት ነገር እቺ ጨሌዋ ላስቲኩ ማለት ነው በግብጽ ብዙ ቦታ ነው የሚጠቀሟት። በተረፈ የነበርኩበት ፎቄ ነው። ምን አባቱ ያክላል። በስመ አብ ያዘው ባጃጅ አለ። ባጃጅ አስቁመን እንዞራለን። ጋይስ እዛ ጋር መንገድ ላይ በር እያረዱ ነው። አሮ ነው መቅረጽ የሚቻል እንደሆነ አላውቅም። የሀበሻ ቅርጫ አሁን ጉዟችንን ወደ ጊዛ ፒራሚድ ነው የምናደርገው። ጊዛ የሚገኘው ዌስት ካይሮ ሲሆን ግብጽ ውስጥ 3ቱ ትልቅ ፒራሚዶች የሚገኙበት ቦታ ነው። በረሃ ስለሆነ ይችላል። $5 ነው እንዴ? አይ ጋይስ እንግዲህ ኢጂፕት ነው ያለ ነው። ይሄን $5 ገዛው። በስመ አብ ውስጥ ብዙ ይሄ ሀገር ላይ ነው አይሆንም። መጣ $5 ስትለኝ እኔ ደግሞ 5 ፓውንድ ያለች ይመስሉ ኦኬ ምናምን ብዬ አምጪላታለሁ። $5 ነው ያልኩት አለች። በፈረስ ነው እየጠበኩት ነው። ሰውዬው ትኬት ገዝቶ ሊመጣ ነው መሰለኝ። This is life man። በጣም የሚያመው ሄድሴት በነገራችን ረጅም ደቂቃ ማረክ ይሄ ነው ላይፍ። አሰባችሁታል? በቃ ይሆናል። እንዴት ነው
ትራዲሽናል አይነት እንትን ነው የምትሄዱት ምናምን አቅቷቸው አይደለም በሌክዠሪ የሆነ መኪና ማስጎብኘት ምናምን ልክ እንደነ ዱባይ ምናምን ግን ታሪኩን እንድታዩት ምክንያቱም የሚያወሩላችሁ ታሪክ የዛሬ ረጅም ምናምን ስንት ሺህ ያለው ኢንትሮ ላይ ረሳሁት ብቻ በጣም የረጅም ጊዜ ታሪክ ነው የሚያወሩላችሁ ሰው ሪሌት እንድታረጉት በደንብ ከነጋሪው ምናምን ሰው እንዴት ነው መኪና ምናምን የሰለቸው ሰው ነው አይደል ቫኬሽን ለማድረግ የሚሄደው መንዳት የሰለቸው ስራ የሰለቸው ሰው ምናምን እና ጉድ ማርኬቲንግ ነው ይሄ በቃ ለቱሪስት ይመቻቸው So this is the one 5,000 years? All the pyramid 5,000 years. Oh, everything. All 5,000 years. The pyramid Saqqara, 5 pyramid, 7,000 years. But this is the big one for all Egypt. አይ ጋይስ እየሄድን ነው። ትንሽ ብር ተከራከርኳቸው። 80 የአሜሪካን ብር ብሎ ነበር አልጠረውም። ከዛ ነው ተከራከርኩት። 80 እንዴት ነው የምከፍለው አልኩት። እኔ ኧረ በእናትህ አውርደኝ አልኩት። ካሜራውን አጥፋው አላለኝ። ከዛ በኋላ ከ80 45 አውረድኩት። ያው ግማሽ ምናምን አውረድኩት። አልፈልግም እኔ በእግሬ እሄዳለሁ አልኩት። እንዴት በእግሬ ትሄዳለህ ሲል ችግር የለም እኔ ተራራ እወጣለሁ። ያምራል ግን ለማንኛውም ቱም ስሊቭስ ስለዚህ የምትከራከርበት መንገድ ምናምን Slaves. Oh, the slaves. People. Wow. The people is the work. The pyramid is died here. They died all here? Yeah. Wow. Hey, You know how many people they built the pyramid? how many people they built? I don't know. ፒራሚድ እየሰሩ የነበሩ 100,000 people. 100,000 people. Each pyramid. አሊ እንደነገረኝ ከሆነ አንድ ፒራሚድ ለመገንባት 100,000 ሰው ነው የፈጀው ብሎኛል። One stone, about 10,000 people the bush by hand. 10,000 ሰው ነው እንግዲህ ጋይስ አንዱን ድንጋይ ለመግፋት አንዱን ድንጋይ ብቻ ለመግፋት ደግሞ 10,000 ሰው ነው የወሰደው ብሎኛል። እኔ ደግሞ ጉግል ላይ ሄጄ ቼክ ሳረገው ጉግል እንዳለኝ ከሆነ አንድ ፒራሚድ ለመገንባት በግምት ከ10,000 እስከ 20,000 ሰው ይሆናል ብሎኛል። አንዱን ፒራሚድ ለመገንባት ደግሞ ከ20 እስከ 30 ዓመት ፈጅቶባቸዋል ብሎኛል። በጣም ነው የሚገርመው። የኛም ግድብ ግን መጨረሻው እንደዚህ እኛ ስንተኛ ክፍል ሆነን የተጀመረው 7ኛ 8ኛ ክፍል ሆኜ ነው ፐርሰናሊ እናንተን አላውቅም ሆኜ የተጀመረ ግድብ እስካሁን ገና አሁን እንደ አዲስ ቢሊየን እየተጠየቀለት ነው ምናምን ሊሰራ ነው አይቀርም እንግዲህ በ5 ዓመት ነው በ6 ዓመት ያልቃል የተባለ ግድብ ፒራሚዱንም እንዲህ ብለውና የጀመሩት በ5 ዓመት ጨርሰዋል። የሞቱት ደግሞ እንዳለ ፒራሚዱ የሰሩት ሰዎች የሞቱት እንዳለ እዚህ ጋር ነው የሚሉት መቃብራቸውና ስሌቦቹ ማለት ነው። ፋሚሊ በቤተሰብ ነው የተቀበሩት እዚህ ጋር የምታየው ድንጋዮች ማለት ነው። እነኚህ ድንጋዮች ግን እንደ ሀሳብ አንተ ማን ሆነህ ነው ለግብፅ ሀሳብ የምትሰጠው እንዳትሉ ሪያክሽን ነው ፐርሰናል ኦፒኒየን ነው። ግን እንትኑን አልያዙትም የፒራሚዱን ያክል የሰሩት ሰዎች እዛ ጋር መቀበራቸው ምናምን አንድ ነገር ነው አሪፍ ነው የተለያየ ቦታ ቢቀበሩ ምናምን ይህን ያህል ነው ሳናረገው ምን ያህል ሰው እንደሞተ ምናምን ግን እንትን ቢሰሩላቸው ሆነ አላር አትሊስት መጎብኘት የሚችል ነገር እዛ ጋርም ኤግዛክት አይሆኑ የተቀበሩት ግን ምንድን ነው የሚባለው በእንግሊዝኛ ብቻ ይሄ የመቃብር ስፍራ እንደዚህ መደዳው ምናምን አሁን ዩኤስ አርሚዎች ምናምን ሲቀበሩ እንደሚቀበሩት እንደሱ አይነት ነገር ሰርተው ኢቨን ፌክ ቢሆን ማለት አሁን ከዚህ ሁሉ ሺህ ዓመት በኋላ እዚህ ጋር ነው ሪል ምናምን ባይባልም አትሊስት እንደዚህ አይነት ነገር ቢሰሩላቸው ሞር ሰው ቪዚት ያደርጋል ብዬ አስባለሁ። ሜቢ ከባድ ላይ ያደረገው የሚችለው እሱ እንትን ነው ለካ ያንዱ ሰው ምናምን እንዳያገኝ ይችላሉ። ሀሳብ መስጠት ለግብፅ እንዲህ ታፎናል እንዲህ ታፎኛለሁ መጥቄያለሁ ግን እሺ እናስተካክለውና አንድ የሆነ ነገር ቢሰሩላቸው የሆነ አንድ ወጥ ነገር እንደ ሐውልት ነገር አለ አይደል በጣም ለሞቱት አልተጨነኩም። ኤኒዌይስ ወደ ቪዲዮ እንሂድ። ምን ሆኜ ነው በቤተሰብ የተቀበሩበት ነው አለ ይሄ 100,000 ሰው ሲሰራ የሞቱት ማለት ነው። አንድ ፋሚሊ አንድ ጉድጓድ ውስጥ ግብፅ የዛን የምትከተለው አንድ ጉድጓድ ለአንድ ቤተሰብ በሚል መሪ ቃል የተቀበሩት። Okay, thank you. Any people ask you what they take to anything, you have to only just have to guy. Okay. What's this tomb? Okay. guys አሁን ደግሞ ከኋላ የሚገኘው ይሄን የሰሩት ፒራሚዱን የሰሩት የሞቱበት ቱምብ ነው። እንደነገረኝ በጣም ካዛጋውባችሁ ሶሪ የቪዲዮውን ቶሎ እያቆምኩባችሁ ከሆነ ይቅርታ። እያዛጋውት ያለሁት ይሄን ቪዲዮ ሰራ በጣም ኦልሞስት ከሌሊቱ ወር ከምሽቱ 5 ሰዓት ከምናምን ነው። ቀን የተወሰነ ድካም ነበረብኝ ምናምን ታስዋይ ተረዱ ይልላችሁ ፈልጌ ነው።
ከሆነ ባለፈረሱ ቱር ጋይድ ብዙ የሞቱት ሰዎች የሰሩት ሰዎች እዚህ የተቀበሩት ብሎኛል። ውስጥ እየገባን ያለ ነው እንግዲህ መቃብር ነው። ኦ ማይ ጋድ ትንሽ ፈጣን ቋያችሁ ቅድም ለግብጽ ሀሳብ ለመስጠት ትንሽ ተንቀዠቀዥ። ጋይስ እንግዲህ መቃብር ውስጥ ነው ያለሁት። እየዞርኩ ነው ውስጥ ገብቼ ትንሽ ሳታስበው ቀርታ አንዳንድ ሰዎች ይመጡና ያወሩኛል እዚህ የሚሰሩ ግን ባለፈረሱ አትስማቸው ዝም ብለህ እኔን ጠይቀኝ ብሎኛል። ገና እንደገባው አትቀረጽ አላለኝም። ያለበና ወደ ውስጥ እዚህ ጋር ያስገባል መሰለኝ። ዝቅ ብዬ ነው የምገባው። ኦ ማይ ጋድ እንዳይነሱ ነው ይመስለው ያቀባበር ግን በስመ አብ ውስጥ እየገባሁ ነው ጋይስ። እንዴት እንደምገባ እንደምወጣ አላቅም። ለም ያለ መቃብር እኮ ነው አለ በኢየሱስ። ኦ ማይ ጋድ ጋይስ እንግዲህ እንደምታዩት ጨለማ ነው ውስጡ። በዚህ ውስጥ ጎንበስ ብዬ ነው የወጣሁት። በኢየሱስ እንዳለ አፈር ነው ባይዘው ጋይስ። ይሄ እንዳለ ዙሪያው አፈር ነው። ይሄ እንደዚህ አይነት ቦታ አላምንም። በኢየሱስ ኧረ ያስፈራል። ይሄ ይሁን ነገር ቢመጣ ትውጡ። ይሄ መቃብር ውስጥ ምን አደርጋለሁ? ምን አውቃለሁ። የብዙ 4500 ዓመት ነው እንግዲህ 4500 ዓመት 4500 ዓመት ከተሰራ ሰው አሚን አይ ቲንክ አም ጉድ። መጥፎ ነገር አይኖርም ብዬ ተስፋ አደርጋለሁ። እንግዲህ ያስፈራል፣ ግን እግዚአብሔርን ያስፈራል። አይ ጋይስ እንግዲህ አናቴን እንዳይመታኝ ዝቅ ብዬ ነው የምወጣው። ነገር ያስፈራ የለ እንዴ? በስመ አብ ወመንፈስ ቅዱስ። እንዴት ነው መውጣት ይችላል? አሁን የገባንበት እንዳለ መቃብሬ ነው። ከዛ እዚህ ጋር ሰውየው አለ ማለት ነው። በዚህ አጋጣሚ ጋይስ ውስጥ እያለን አንድ አይቼ ነበርና እዚህ ጋር ሲሰሩት ያለው ነገር ያሳያል። ውስጥ ራሱ ያያችሁት ማለት ነው። እና ባለቤትየው ነው ብሎ ፎቶ አንስቶኝ ነበር የዚህ ባለቤት። Yeah, good. You're happy? Yes, of course. Now you go to see the Sphinx. Okay. This is a man. Okay. Here a woman. Body, but a lion. Lion. This is a man, Sam the king. Okay. Here a woman, the wife for king. Body, but a lion is strong for own people. Do you know how many it takes to do this? What's it? How many years it takes this? 5,000 years. Oh, 5,000 been here. Yeah, 5,000 years. Okay. 20 years to big my hand. Oh, they made it 20 years. Yes. Okay, 20 ዓመት ዝም ብሎ ያወራ My God. So what's the name? Sphinx? Sphinx ይባላል ጋይስ። ለመስራት 20 ዓመት ነው የሰራው። የሰው ፊት የወንድ ፊት አለው፣ የሴት ጸጉር አለው፣ ሰውነቱ ደግሞ ያንበሳ ነው። ኪንግ እንትን ያብራራበት መንገድ ባለጋሪ በጣም ሀስል የሚያደርጉት ግን በጣም የተረዳሁት ነገር እስካሁን ካዩት ቪዲዮ በጣም ሀስል የሚያደርጉት ማለት በቃ ይሄ አናቅም ምናምን አይሉትም። ቅድም አሁን እየሰከሰ የነበረውን ነገር አይታችኋል። ቱር ጋይድ ነኝ ምናምን ብሎ ቁጥር ላይ ምናምን አያገባውም። በቃ መረጃው ትክክለኛ ይሁን አይሁን አላቅም አይልህም። መረጃ ይሰጣል። እንደ ጃኒ ከፈለግ ካጣርተህ ትደርስበታለህ። ካልሆነ እሱን ይዘህ ሄደህ ትከራከራለህ። እዛውን የሰሙት ምናምን ብለህ ነው የሆነ እንዴት ነው አሁን እሱ ባለጋሪ ብቻ መሆን አልፈለገም። ኢንካም ብዙ የለውም። እንዲህ ያረጋት አሪፍ ኩዊን እና ላየን ማለት ነው። በጣም ደስ የሚል ነው። የጃኒ ሰብስክራይበሮች ይወላችሁ እንግዲህ ከቱር ጋይድ ጋር ቱር ጋይድ ልበለው እንጂ አሁን አይፋታኝ። አሁን የምታዩት ድንጋይ በአንድ ድንጋይ ነው የተሰራው። የሴት ጸጉር አለው፣ የወንድ ፊት አለው። ጀርባው ደግሞ የአንበሳ ነው። ብዙዎቻችን በፎቶ ነው የምናውቀው። አያችሁት? ይሄን ይመስላል። ይሄ አንድ ድንጋይ ብቻ ነው። እነኚህ በጣም ብዙ ሚሊዮን ድንጋዮች ናቸው አይደለ? ይሄኛው ግን ከአንድ ድንጋይ ነው። አንድ ድንጋዩን ነው ቀርፎ ያወጡት ማለት ነው። ዋው በጣም ነው ደስ የሚለው። ብዙ ጎብኚዎች አሉ እዚህ ጋር ሰዎች እየጎበኙ ነው ያሉት። ግብጽ ያምራል። በጣም ነው ደስ የሚለው። የመጀመሪያ ቀን ደስ ይላል በጣም እንዲሁም ከጠበቅኩት በላይ አሪፍ ነው። ትንሽ ያስፈራል በጣም ሰው ኦቨር ናይስ ነው። ያው ለምን እንደሆነ ታውቃላችሁ። 5000 ዓመት ነው የቆየው። የኛው ፊት ለፊታችን የምናየው 5000 ዓመት ነው የቆየው ማለት በጣም ነው የሚገርመው። ስማ በጣም ኢጂፕት በጣም ብዙ ቱሪስት አላት። አይ ጋይስ ቱራችንን ጨርሰን እየወጣን ነው። አሚን አሪፍ ነው እውነቱን ለመናገር ያው በእግራችሁ ከመድከም ሰውዬው እንደውም ያጋጠመኝ ሰውዬ በጣም ያወራል። ስግድ በጣም ወድጄዋለሁ። አሪፍ ጊዜ አሳልፌያለሁ። እንግዲህ ጋይስ በጣም የሚገርማችሁ ነገር ያው ግብጽ ይሄን ይመስላል። ሰው በጣም ሀስል ያደርጋሉ ሰዎች እንደተረዳሁት ከሆነ በጣም ሰው ኢትዮጵያ ላይክ ራይድ ጠርታችሁ ምናምን በቃ 100 ብር ጨምር ያው 200 ብር የሚሉት የለም። እሱ ኖርማል
እዚህ የሱን 20 እጥፍ ነው ሀስል የሚያደርጓችሁ አባቴ። እኔ እሺ በስማ አዛ ነው ብሬ መጨረሴ ነው እመስማማ ከሆነ ምንድነው ምን ታዘዝ መኪና በያዘ ነው ፈረስ አለኛ ጋር እና ሰውየው አገር ፎቶን ያነሳኝ አይፋታኝም አባቴ። አናቲ ብሬ ነው የሚጨርስ ወይ ጃኒ ባይ ዘ ዌይ ፒራሚዱ ጋር ለመግባት አይ ቲንክ 10 ነው 10 ብር መሰለኝ $10 ነው $15 ነገር ነው ብዙ አይደለም። አይ ጋይስ እንግዲህ ቤት እየገባው ነው። ወይኔ ጃኒ ወይኔ ግብጽ ተበላው። ታገሱ ስኪፕ አታርጓቱ እንዴ ወይኔ እኔ ከግብጽ መውጣት አለብኝ። እኔ ኢትዮጵያ የሚከብደኝ ድሮ የዛሬ 3 ዓመት ኢትዮጵያ ከ5 ዓመት በኋላ ነበር የመጣሁት። ስመጣ ምንድነው የከበደኝ በቃ ኪስ ውስጥ ካሽ በጣም ይዝ ነበር። ያኔ ንግድ ባንክ አልነበረኝም፣ ኤቲኤም የለም ምን የለም እና ሁሌ አባ ዳቦ ግዛልኝ ሁሌ በቃ ሰጣሉ። አሁን ትልቅ ሰዎች ናቸው ሽማግሌዎች ይመጣሉ። ባለባጃጁ ጋይስ ባጃጅ የሚነዳው ልጅ ራሱ መጥቶ ፊት ለፊት ቆመ ምን ትፈልጋለህ አለኝ። ከዛ ሳስበው እዛ ፒራሚዱ ሩቅ ነው ትንሽ በቃ ወሰደኝ አልኩት። ወሰደኝ ከዛ 200 ሰጥቶት አሁን ላይክ ነው $3 ምናምን ታስናራላት ለኔ። ከዛ በኋላ መጣና እንትኑ ጋር ወሰደኝ ባለ ፈረሶቹ ጋር። ፈረሶቹ ሊፋቱኝ አልቻሉም ሰዎቹ። $80 አላለኝም እንዴ አልፈልግም። ከዛ አረ ምናምን ከዛ ደግሞ 50 አለኝ። እሺ 50 $80 ከዛ ፈረሱን ተወስዷል። እንደዛ ከሆነ ያስኬዳል። ሁለቱን ያሳያል። ከዛ አውስዶ ፎቶ ተነስተ ትመለሳል። እሺ እንደምንም ተከራክዬ $40 ተስማምቼ ባለፈረሱ ደግሞ ፎቶ ካላነሳው ሳሰው ያነሳኝ የለም። ረመዳን ያለም ቪዲዮ ላይ እኮ አይቼ ነው የመጣሁት። ዩቲዩበሮች ስካም ሲደረጉ ፎቶ ምናምን ላንሳችሁ ይሉና ከዛ በኋላ ብር ይጠይቋቸዋል። ይሄኛው ጋይድ ነው። እንዲሁም ሰውዬው በጣም እያስረዳኝ ነበር። ይሄኛው ፒራሚድ ስሙ እንደዚህ ነው ሲያወራ በቃ ኦኬ ሰውዬ በቃ ያውቃል ምናምን ስለዚህ ችግር የለውም ምናምን። ከዛ መጨረሻ ላይ ቲፕ ሰጠዋለሁ። አይበቃም አላለኝም። ረበኝ እንዲህ እንካ ይለኛል። አይ ኖ ቪዲዮ ላይ ይቻሉ እንካ ኦኬ እየመለሰለት ወይኔ ጃኒ ምን ውስጥ ነው የመጣሁት ጋይስ። ከዛ ደግሞ ባለባጃጁ ልክ ስመለስ ባለባጃጁ እየጠበቀኝ ነው እኔን። በቃ ግን እንደ ሀገር አያቸው ሼም ነው የገደለን። የእውነት እንደዚህ ፈጣጣኑ ሳይሆን በቃ ሼም በጣም ነው የሚገለን። እዚህ ሼም የለም። እኛ ሀገር እኮ ከዓለም ኢትዮጵያ ይመስለኛል ለቱሪስት እንደዚህ ለውጭ ዜጋ ኢቭን ለነጮቹ ብቻ ሳይሆን ለአፍሪካኖቹ ራሱ በጣም የሚመቸው ነው። መሬት የሆነ ሀገር እኮ የለም ማለት እሱ እንትን ደሮ ነው ጊቭ ሚ መኒ ምናምን እሱን ቀርቷለሁና ሰልጠን ብሏል ሙሉ ህዝቡ። ይህን ያህል ግን እንደዚህ ፍጥጥ ያለ ህዝብ ኢትዮጵያ አላት ማለት ሆነ እንትን ይሄ የሀበሻነታችን የሰጠን ነገር አለ አይደል? ይሄ እንዴት ነው ይሄ ለክብራችን መጠንቀቅ እንደዚህ አሁን ቲፕ እየሰጣችሁት እንዴት ነው ቲፕ ላይ ጨምር ምናምን ስትሉ አስባችሁታል? ኦ ማይ ጋድ ብቻዬን ታዲ አንተ ብትኖር እንደዚህ አልሰቃይም። ከዛስ ደግሞ የጠየቀኝ $40 ደግሞ ከዛ ኪስ ውስጥ ያለውን ካሽ መስጠት አልፈለኩም። አሩ ነው ስንት ብር ነው ያለው? ይኸው ይሞላል። ይኸው አልቋል። ትላንት ራሱ ያወጣሁት ብር አልቋል። ከዛ ያኛው በቃ ባለፈረሱ ሰውዬ ያያችሁት በቃ አልቀበልም እንካ ይለኛል። ኧረ እኔ ተማሪ ነኝ። ከዛ ምን ይለኛል ከዚህ በፊት 35ም $40 ሰጥቶኛ ቃሉ ፈረንጆች አለ እንዴ ነኝና ጃኒ። ከዛ ነው አሬ $30 ደፋር ነው ምንድነው ችግሩ? ይላችሁ ቋሚ ፕራይስ አይደለም። ኃይለኛ ቱሪስት ያለው እዚህ እስከዛሬ ከሄድኩባቸው ሀገሮች በጣም ክሬዚ ቱሪስት አለ። ማድሪድም ነበር ስፔን የነበርኩ ጊዜ ግን ይሄኛው በጣም ብዙ ቱሪስት ያለውና ኦ ማይ ጋድ ብሮ ብሬ አረቆይ ስም ይጠጣሉ አውጣና አልጠጣ። እኔ ይሄ ሆቴል ብቻ ነው ያልበሉኝ አልዋሻችሁ። ይሄ ሆቴል እግዚአብሔር ይመቻችሁ $10 ከዛ ፒራሚዱ ፎቶ ተነስቼ በጣም ደስ ይል ነበር። አሪፍ የነበረኝ ኤክስፒሪየንስ ደስ ይል ነበር። ፎቶ ተነስቼ ባይ ዘ ዌይ ጋይስ ይሄ ሁሉ ማረጋው ሶ ኤክስፒሪየንሱን እንድታዩት ብዬ ነው ብር የምበላው እንጂ ጎግል ላይ ብትገቡ ቱር ብላችሁ ሰርች ብታደርጉ $55 ኦር $70 $80 ማለት ነው። ጠዋት በኢትዮጵያ ጠዋት 12 ሰዓት ይመጡና ሆቴላችሁ ድረስ አንስተዋችሁ ከዛ በኋላ ፒራሚድ ወስደው ከዛ ምሳ በልተው ከዛ በኋላ በአባይ ላይ በክሩዝ ናይል ክሩዝ አድርገው ራታ በልተው መልሶ እዚህ ድሮፕ አድርጓችሁ $50 $60 $70 ጨርሻላችሁ። ግን ምንድነው የፈረስ ምናምን አይኖረውም። ሶ ትክክለኛ ኤክስፒሪየንሱን ያላየውም ማለት ነው። ከዛስ ደግሞ ያለቀ መስሏችሁ ነው። ባለባጃጁ ደግሞ ይሄ አሁን ስልክ ነው እንበል አይደል? ስልክ ነው ይለኛል yes ትራንስሌት እኮ ነው እንግሊዝኛ አይችልም። ወይኔ ጃኔ ተቃጠልኩ። የቴሚዶ ግን እንዴት ነው በጣም ቱሪስት የሚበዛበት ሀገር ስራ እየሰራችሁ ቦታው ላይ ቱሪስት የሚበዛበት ቦታ ላይ ስራ እየሰራችሁ አትሊስት እንዴት ማለት ቴክኖሎጂ አሁን መቶ ትራንስሌት ባያገዛቸው እንዴት ነበር የሚሰሩት? በምልክት እንደዚህ ምናምን እየተባሉ
ፌራር ደግሞ ምን እንደተፈጠረ ላሳያችሁ። ይኸውላችሁ አያችሁ ተላልጧል። ቺፑ አይሰራም። ከታፕም ሳረገው we don't accept the card። ከዛ ሌላ ካርድ ነበረኝ። ሌላኛው ካርድ ስሞክረው ደግሞ እሱ በመከራ ይሰራልኝ ከስንት ልመና በኋላ ሳስበው ብር ሊጠይቀኝ ነው የሰውዬ። ከዛ ምን አልኩት ኤቲኤም ምናምን መስለኝ ኖ መኒ አልኩት። ብር አስላኩኝ የለኝም ኖ መኒ ኖ አስላኩ አልኩት። ከዛ እንደዛ አለኝ it's okay don't worry Egypt you know money goes money comes ይለኛል። አልዋሻችሁም። ትራቭል ስታደርጉ ይሄ ደስዋቹ ጌት በቃ አንዱ ጥሩ ጎኑ አለ መጥፎ ጎኑ አለ። ሶ ግብጽ መምጣት የምትፈልጉ ባይዘው በዚህ አጋጣሚ ግብጽ አይ ቲንክ ከኢትዮጵያ የምትመጡ ሰዎች ካላችሁ የሎ ካርድ ምናምን ይላሉ በደንብ ሰው ጠያይቁ ለማወቅ። ከዛ በመከራ ሆቴሌ ወሰደኝ ስለው ፉድ አለኝ ያስ ፉድ ወሰደኝ ስለው ከዛ የሄድንበት አንድ ምግብ ቤት ረመዳን ጾም ነው መሰለኝና ዝግ ናቸው። ከዛ ሌላ ሆቴሌ ወሰደኝ ላይክ ሆቴል ከዛ ኦኬ ጌት ማይ ዋትስአፕ አለኝ። ዋትስአፑን ሰጠሁት። ከዛ እየጠበቅኩ ነው ይሄ ቤት ነው የተንከባከበኝ እንዴ በጣም መጀመሪያ እንዳልኩ። ለማንኛውም ጋይስ ዋናውም አላማዬ ዩቲዩብ ላይ አሪፍ ነገር ለመስራት ነው። በነገው ዕለት ደግሞ የአባይን ውሃ ግብጾች አባይን ለምን እንደሚጠቀሙት በጣም በብዙ ነገር በማጠብቁት መንገድ ያክል ነው የሚጠቀሙት አባይን። እኛ እንደውም ትንሽ ነገር ይመስለናል ምናምን፣ ግን እኔ ሪሰርች ስሰራ በጣም እና በአመት ከብዙ ቢሊዮን ዶላር ነው የሚያገኙት በአባይ ብቻ ከቱሪዝም ውጪ ማለት ነውና እሱን ነገር ለማየት ሞክራለሁ ብቻ። ለማንኛውም ጋይስ ይሄ ቪዲዮ ይመስል ነበር። 5000 ላይክ እኔ እንደዚህ ብሬን ጨርሰውት 5000 ላይክ ያቀታችኋል። እኔ ግብጽ ድረስኝ ብሬን እየጨረስኩ አሪፍ ቪዲዮ ለመስራት ልጅ ነኝ ግን 24 ዓመት እኮ ምንም ሰቃዩ ግን ኮምፕሌን አላደረግም። ምክንያቱም ከዲሴምበር ጀምሮ 8ኛ ሀገሬ ነው አምላክ ይመስገን ማለት። ለማንኛውም ጋይስ ይሄ ኤዲት ተመቻችሁ ወይ? ይሄ በመሃል እንደዚህ እናንተ አሳይስቱ እንደዛ አይነት ቪዲዮ ባለቀ ሰዓት ሪንግ ላይ ትወድቆ ነው ጨርሰን ቪዲዮን ባለቀ ሰዓት ሪንግ ላይት እንዲያዩት እንዲህ ነው ወደቀው። ሌላ ካሜራ ቢኖር አሳያችሁ ነበር። ሊወድቅ ነበር አልወደቀም። በርግጥ ሞር እንደሰራ ነው የምትፈልጉት ወይስ ገና ከኢትዮጵያ ከቤት ስወጣ ጀምሮ እንደዚህ እየቀረስኩ? ሁለት አይነት ነው እኔ የምሰራው። እየሰማሁት ስላልነበር አንዴ ልመልስባችሁ። እና በአመት ከብዙ ቢሊዮን ዶላር ነው የሚያገኙት በአባይ ብቻ ከቱሪዝም ውጪ ማለት ነውና እሱን ነገር ለማየት ሞክራለሁ ብቻ። ለማንኛውም ጋይስ ይሄ ቪዲዮ ይመስል ነበር። 5000 ላይክ እኔ እንደዚህ ብሬን ጨርሰውት 5000 ላይክ ያቀታችኋል። እኔ ግብጽ ድረስኝ ብሬን እየጨረስኩ አሪፍ ቪዲዮ ለመስራት 12000 ላይክ በስንት ቀን? በ4 ቀን ተቪው 161000 ቪው በ12000 ላይክ። ጃኒ የጠየቀው 5000 ላይክ ነው። ጸዴ ፋኖች ናችሁ ያላችሁት እኔን ጨምሮ ማለት ነው። እኔም ላይክ አድርጌያለሁ። አይ ቲንክ ያ ራይት ሶ ቪዲዮን የመጨረሻ ነው ላቆም የምችለው እስኪያልቅ ድረስ። ኤኒዌይስ ቃላጥሮኝ ምናምን አይደለም። ሪንግ ላይት ሊወድቅ ከነበረ በኋላ ትንሽ ሾክ አድርጌ ነው። 5000 ላይክ ነው የጠየቀው ጃኒ። 12000 ላይክ አለው። 161000 ቪው አለው በ4 ቀን ማለት ሲያንሰው ነው ብዬ ነው እኔ መስማማው። ማሽቃበጥ ወር ምናምን ነገር አይደለም። ምክንያቱም በጣም ሪስክ እየወሰደ ቅድም ሲያወራ እንደሰማችሁት ሪስክ እየወሰደ ነው እንደዛ ቦታዎች ላይ የሚሄደው ለብሩ ነው ምናምን ብላችሁ እንትን እንዳትሉ። በጣም ከባድ እንደሆነ ማለት ኮንተንት ክሬተር ያልሆናችሁ ሰዎች ወር እንዲህ ጓደኛ ምናምን የሌላችሁ ሰዎች ምን ያህል ከባድ እንደሆነ ተረዱታላችሁ። እዚህ ድረስ ሄዶ እንደዚህ አይነት ሪስክ መውሰድ አይደለም። እኔ እዚያ ቁጭ ብዬ ይህን የሪያክሽን ቪዲዮ ለመስራት ስንቴ እንዳሰብኩበት ምናምን ስንቱ ተወረድ እንዳለው ምናምን ኢትስ ክሊር። ከብዙ ነገር አንጻር ጃኒ በጣም ብዙ ነገር ነው እያሳየን ያለው። ለእኔ ፐርሰናሊ ትልቅ ኮንተንት ክሬተር ነው። ሲያንሰው ነው የምሬን ነው የምላችሁ። ልጅ ነኝ ግን 24 ዓመት እኮ ምንም ሰቃዩ ግን ኮምፕሌን አላደረግም። ምክንያቱም ከዲሴምበር ጀምሮ 8ኛ ሀገሬ ነው አምላክ ይመስገን ማለት። ለማንኛውም ጋይስ ይሄ ኤዲት ተመቻችሁ ወይ? ይሄ በመሃል እንደዚህ ቮይስ አስገባ ምናምን አይደብራችሁም ወይ? ስለዚህ እናንተ አስተያየት ስጡኝ። እንደዚህ አይነት ቪዲዮ ሞር እንደሰራ ነው የምትፈልጉት ወይስ ገና ከኢትዮጵያ ከቤት ስወጣ ጀምሮ እንደዚህ እየቀረስኩ? ሁለት አይነት ነው እኔ የምሰራው። ኖርማል ቭሎጎቼ ጀስት በቃ ሁሉ ነገር ሰራለሁ እንትን አለው። ይሄኛው ግን በቃ ብዙ ከት ነው፣ ብዙም ጣጣ የለውም። ወደ ገደለውና ሞር ትምህርት ላይ አሁንም እናንተ ሰፖርት ስታደርጉኝ ቪዲዮንም ላይክ ስታደርጉ፣ ሼር ስታደርጉ፣ ሰብስክራይብ ስታደርጉ ለሌላ ሀገርም የመሄድ አቅም ይኖረኛል። ግን ብዙዎቻችሁ ላይክ ማታደርጉ ከሆነ ሼር ማታደርጉ ከሆነ ማስታወቂያ ሲመጣ ማታዩ ከሆነ ብዙም ወደ ሌላ ሀገሮች የሚሄድ አቅም አይኖረኝም። ስለዚህ ከእናንተ የምጠይቀው ላይኳን ንኳት። እኔ እንደዚህ አይነት ቪዲዮ ሰራላችኋለሁ። ኮሜንት ቴንክ ዩ ጃኒ ለዚህ ቪዲዮ በጣም የወደድኩት ቪዲዮ ነው። ብዙ ነገሮችን ለመጥቀስ ሞክሬያለሁ በየመሃሉ።
የእውነት ላይክ ፐርሰናሊ እኔ በጣም ማደንቀው ዩቲዩበር ነው። ገና በጣም ወጣት ልጅ ነው። እንደዚህ አይነት ኮንተንቶችን መስራት በጣም ቀላል ነገር አይደለም። እንኳን ጃኒ ትልልቅ ዩቲዩበሮች እንኳን እንዴት እንደሚቸገሩ ብዙ ነገሮች ላይ አይታችሁ ሰምታችሁ ልታውቁ ትችላላችሁ። እና እኔ በግሌ በጣም ትልቅ ሪስፔክት ነው ያለኝ። የምሰራቸውን ስራዎች በጣም ነው የምወዳቸው። በርታ ቀጥል ለማለት እወዳለሁ። ኤኒዌይስ ጋይስ የዛሬው ቪዲዮ ይህን ይመስል ነበረ። የጃኒ የዩቲዩብ አካውንት ሰብስክራይብ ማድረጋችሁን እንዳትረሱ፣ የኔንም ቻናል ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። የጃኒን አካውንት ሜቢ እዚህ ቪዲዮ ላይ ከሆነ ያያችሁት እንደዛ የሚባል አይነት ልጅ አይደለም፣ ግን ዲስክሪፕሽን ላይ አስቀምጥላችኋለሁ የዚህን ቪዲዮ ሊንክ እና የፕሮፋይሉን የአካውንቱ ሊንክ ማለት ነው። ናቲ ነበርኩኝ ከቪዲዮ ጋር። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቻው